ምንድነው እንቅልፍ ያሳጣችሁ? ምንድነው ሰላም ያሳጣችሁ? ምንድነው የሚያገላብጣችሁ? ምንድነው ያስባላችሁ? አንዳንድ ሰው ሽንፈት ብቻ እንጂ ድል አይታየው፣ መሞት እንጂ መዳንም አይታየው ሰው አለ። በጎን ሳይሆን መስማት የምንወደው አንቺን እንደሚወድሽ ነግሮ የሞተው ጌታ ያለ አልወድህም ያለና ያለሽን ለምን ሰማሽ? ውሸት ስለምትወዱ የመጣበትን መንገድ ስታስብ ዛሬ አታቁረመረምም። እዩ ትባሉ የሌላችሁን ነው የምታዩት፣ ያላችሁን ማየት አትችሉ። ጤነኛ ስትሆኑ ግን የሌላችሁን ሳይሆን ያላችሁን ታያላችሁ። የዛን ጊዜ እግዚአብሔርን ማመስገን ትችላላችሁ። እኔ እኮ እስራኤል ሕዝብ በጣም የሚገርመኝ በጣም በቃ ሲበላ ይበላል፣ ከዛ ደግሞ ወዲያው ይረሳል። ይረሱታል። ርስት የተደረገላቸው ርስት ከዛ እንግዲህ ያን የሚያክል ባህር ከተሻገርክ በኋላ ምንስ ባይደረግልህ ለመቶ ዓመት አይበቃም? ባህር እንደ ግርግዳ ቆሞ ውሃ እንደዚህ ያየ የውሃ ግርግዳ ያየ መስታወት የሌለው የውሃ ግርግዳ የተሻገረ ዝም ብለህ መቶ ዓመት ጸጥ ብላ አትኖርም። በማግስቱ እንደተሻገሩ ዘምረው ጨረሱና ውሃ ሲጠማቸው ውሃው ነው ብሎ እንደዚህ ነው መከራውን ያበሉት። እግዚአብሔር በእርግጥ መከራ አይበላም። መከራቸውን የበሉት ሲበሉ ዘምሩና ወዲያው አጉረሩ ሲበሉ ወዲያው። ከዛ መንገድ ላይ ስጋ ማረን። ሙሴ ምን ሆናችሁ አላቸው። ጠዋት ሲመጣ እያለቀሱ ነው። ስጋ ስንት ጊዜያችን ሽሮ እንደማለት እኮ ስጋ። ሙሴ በቃ እዛ ጋር ተስበቃኛል። እግዚአብሔር እኔን አሁን በቃ ሰብስበኝ ሙሴ በቃ እኔ ይህንን ህዝብ በቃኛል። ምን አይነት ህዝብ ነው? መንገድ ላይ ያስቸገረው። በኋላ እግዚአብሔር ቆይ ሙሴ ምንድነው የምታወራው? ሰጣቸው። አንተስ ብትሆን ኬት ታመጣለህ አለ ሙሴ። ኬት ታመጣለህ? አሁን ይሄ ሁሉ ከርስ በምንድን ነው የሚሞላው አለ። በቃ እኔ ቆይ ሙሴ አለው የኔ እጅ አጭር ነው አለው እግዚአብሔር። የኔ ጌታ እጅ አጭር ነው። በእርግጥ እጅ አጭር አይደለም፣ ግን ይሄ ሁሉ ከርስ ሙሴ ስማኝ፣ አንድ ቀን አይደለም፣ አንድ ሳምንት አይደለም፣ አንድ ወር ባፍንጫቸው እስኪወጣ ሰጣቸዋለሁ። ቃል በቃ እናፍጣቸዋለሁ ቋቅ እስኪላቸው። እሺ እንደካልክሽ እግዚአብሔር አበላቸው፣ ግን አለቁ። መንጋጋቸው ላይ ያለ እግዚአብሔር ቁጣ ነደደ። ወገኖቼ የማይሆን ነገር አምሯችሁ የምታለቅሱ ሰዎች አላችሁ። ለእግዚአብሔር የሚሳነው ነገር የለም። መስጠት ይሰጥሻል፣ ግን አትኖሪበት። አንተ ትችላለህ የኔ ጌታ። ችሎታው ጥርጥር የለውም። የኔ ቤት ፍቃዱ ነው ወይ ነው ጠይቄ ያለብሽ። የእግዚአብሔር ችሎታ አለም። ቀንዳም እዚህ ጋር ሁላችንም ቀንድ በቀንድ አድርጎ ጎሽ መስለን እንወጣ እንችላለን። በእግዚአብሔር ደግሞ ትጠራጠራላችሁ እንዴ? ጌታም ተን ያናፍንጫ ማን ያበቀለል? አባት ናቸው። አባት ነው እንዲጥፍጥፍ አድርጎ ጣት ይሰራል። ማን ይሰራው? እና ምን ይሳነዋል? ይሄንን የሰራ ምንድነው የሚያቀተው? ያልነበርከውን ሰውዬ ካለመኖር ወደ መኖር ካመጣ ምን ይሳነዋል? ሁላችን በአራት እግር እየሮጥን እኮ ልንሄድ እንችላለን። ዛሬ መምሻችን ምን ችግር አለበት? እግዚአብሔር ይችላል አይችልም አንባባለን። ፈቃዱ ምን እንደሆነ ወቁ እንጂ ሞኞች። የተጻፈ ለትምህርት ተጽፏል። እግዚአብሔር ጽፎልናል። ምንድነው እያላችሁ ያላችሁ? ስለ ራሳችሁ ምንድነው የምታስቡት? ምንም ጥሩ ነገር ምንም በጎ ነገር አይሰማችሁ? ምንም ጥሩ ነገር ምንም በጎ ነገር እየተሰማችሁ አይደለም? ግራ ገብቷችኋል? እውነትን ስሙ። የእግዚአብሔር ቃል ዛሬም ሕያው ይችላል። እግዚአብሔር ለእግዚአብሔር ምንም የሚሳነው ነገር የለም። ካላችሁበት ነገር ውስጥ ማውጣት የሚችል እውነት አለ። እሱም እግዚአብሔር። አንዳንድ ሰው ሽንፈት ብቻ እንጂ ድል አይታየው። ናቹራሊ ቁጭ ብሎ ሁሉ ጊዜ መሸነፍ፣ ድል አይታየው፣ መውጣት አይታየው፣ መሞት እንጂ መዳንም አይታየው ሰው አለ። እግዚአብሔር ያደረገለትን ነገር ማየት የማይችል የሌለውን ነገር አሁን ቆይ እኔ ብንል የተደረገልን ነገር ካልተደረገልን ነገር ይበልጣል። ማየት ግን አንችል። የሰራው ነገር በህይወታችን ካልሰራው ነገር የምንፈልገው ነገር ከምንፈልገው ይልቅ የተደረገው በጣም ብዙ ነው። ግን ብዙዎቻችን አናየው። ሰይጣን ክፉ ነው። እዩ ትባሉ የሌላችሁን ነው የምታዩት፣ ያላችሁን ማየት አትችሉም። ጤነኛ ስትሆኑ ግን የሌላችሁን ሳይሆን ያላችሁን ታያላችሁ። የዛን ጊዜ እግዚአብሔርን ማመስገን ትችላላችሁ። ወገኖቼ የሌላችሁን ሳይሆን ያላችሁን እዩ። ያልተሰራውን ሳይሆን የተሰራውን እዩ። የዛን ጊዜ ህይወታችሁ እንዴት ሼፕ እንደሚሆን ታያላችሁ።
ድል ይታያችሁ። እግዚአብሔር እንዴት ነው ያንን እንዴት አሳለፍከኝ? ዋው ቀይ ባህር እንዴት ነው ያለፍኩት? መራራው እንዴት ነው የጣፈጠው? አቤት እግዚአብሔር ቸርነትህ፣ አቤት ደግሞ ከአለት ውሃ አውጥተህ ያጠጣኸኝ እያሉ መሄድ ሲችሉ ጠላቶቻቸውን እኮ በሬ ለመለመውን ሳር እንደሚጨርስ እየጨረሱ የመጡ ሰዎች ናቸው። ግን አንዳቸውም አልገቡም ይላል። አንዳቸውም አልገቡም። በምድረ በዳው ጨረሳቸው። ቀጠሮ ቦታ እግዚአብሔር አላደረሳቸው። ምድረ በዳ ላይ አለቁ። ለምን ሲባል ሴሰኑ፣ ለምን ሲባል አጉረመረሙ፣ ለምን ሲባል ተፈታተኑ። የተጻፈልህ እኮ ነው ይሄ ለትምህርት። አባቶቻችሁን ተመልከቱ አለ ጳውሎስ ሲጽፍ ቆሮንቶስ 10 ላይ አባቶቻችሁን ተመልከቱ። በውሃውና በደመና ተጠመቁ፣ በባህር ተሻገ፣ ሁሉም በሉ ይላል፣ ሁሉም ጠጡ ይላል። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ሁሉም ይከተላቸው ከነበረው አለት ጠጥተዋል። ያ አለት ክርስቶስ ነበረ። የሚገርም ነው። ሁሉም በባህርና በደመና ሙሴን የተባበሩ ዘንድ ተጠምቀዋል ይላል። አይገርም? ምንም ነገር ሁሉም ነው የበላው። አላጓደለም። ሁሉንም አብልቷል፣ ሁሉንም አኑሯል፣ ሁሉንም ጠብቋል፣ ሁሉንም ጠይቋል፣ ሁሉንም ረድቷል፣ ለሁሉም ደግነትን አሳይቷል። ሁሉንም በደመና መርቷል፣ ሁሉንም በእሳት መርቷል፣ ሁሉንም መሪ ሰጥቷቸው ከፊታቸው አሻግሯቸዋል። ሁሉም ነው የበላው። ሁሉም ግን ቀረ። ለምን ተጻፈ ይሄ? ለትምህርታችን ተጻፈ። ለምን ቀሩ? ሴሰኑ። ለምን ቀሩ? ተፈታተኑ። ለምን ቀሩ? አጉረመረሙ ይላል መጽሐፍ። ስለዚህ ማንም የቆመ የሚመስለው እንዳይወድቅ ይጠንቀቅ። እዛ ላይ ነው ይሄን ያለው። ይጠንቀቃል። የቆመ የሚመስለው እንዳይወድቅ ይጠንቀቅ። ለእግዚአብሔር ምንም የሚሳነው ነገር፣ ለእግዚአብሔር በሕይወታችን ያላደረገው ነገር ምንም የለም። ወገኖች እግዚአብሔርን አመስግኑት። ይሄ ቃል ካላሻገራችሁ እናንተን የሚያሻግር ሌላ ኃይል የለም። ፈርታችኋል? አትፍሩ። ይሄ ይላል ከ360 ምናምን በላይ አትፍሩ የሚል ቃል አለ እዚህ ውስጥ። በቀን አንዳንድ እንኳን ብትመድቡ ለዓመት ይሆናል። አትፍሩ። ታማችኋል? ፈዋሽ አምላክ አለ። ትሞታላችሁ? የሚያስነሳችሁ ጌታ አለ። ተርባችኋል? የሚያበላ ጌታ አለ። ጠያቂ አጣችኋል? የሚጠይቅ ጌታ አለ። የሚደግፍ የለም? የሚደግፋችሁ ጌታ አለ። አዝናችኋል? የሚያጽናና ጌታ አለ። ተክዳችኋል? የማይከዳ ጌታ አለ። ተትታችኋል? የማይተዋችሁ ጌታ አለ። ጎላችኋል? የሚሞላችሁ ጌታ አለ። ተሰብራችኋል? የሚጠግናችሁ ጌታ አለ። እኔ አድንሃለሁ፣ አከብርሃለሁ፣ እኔ ከአንተ ጋር እሆናለሁ እያለ ጨለማዬን እየገፈፈ ክፉዎች ሲከቡኝ ክፉዎችን የበተነ ጠላቶቼ በዙብኝ አለ ዳዊት። ከሁሉም እግዚአብሔር ያድናል። በየትኛውም አይነት ሰርክል ውስጥ ሆኖ እግዚአብሔር ያድናል። ጌታ ኢየሱስ ይታደጋችኋል። ምን ውስጥ ነው ያላችሁት? እርቧችኋል? እሱም ተርቧል። ረሃባችሁ ረሃብ ሆኖ አይቀርም። ደግሞ ጥጋብ የሚባል ይመጣል። ጠግባችኋል፣ ትራባላችሁ። ተርዛችኋል፣ ትለብሳላችሁ። ለብሳችኋል፣ ትታርዛላችሁ። ሁሉም ነው ያለው። በዚህ ሁሉ ውስጥ ግን የማይለወጥ የእግዚአብሔር ቃል አለ። ብዙዎቻችን በጎን ሳይሆን መስማት የምንወደው ኔጌቲቭ። ወገኖቼ ከሚቀበሏችሁ ሰዎች ይልቅ የማይቀበሏችሁ ሰዎች ሰላማችሁን ያሳጧችሁ፣ እንቅልፍ ያሳጣችሁ። እስቲ በደንብ ስሙኝ። አሁን ሶሻል ሚዲያ ላይ ያላችሁ የምትተራመሱ ሰዎች፣ ሶሻል ሚዲያ ላይ ወዲያ ወዲህ የምትሉ ሰዎች፣ በተለያየ መንገድ የምትሰሩ ሰዎች፣ የሆነ የምትጠብቁት ነገር ያላችሁ ሰዎች፣ የምትንቀሳቀሱ ፐብሊክ ላይ የወጣችሁ ሰዎች፣ ወይም ደግሞ ልትሰሩ የምትፈልጉ መስሪያ ቤት ሊሆን ይችላል፣ ስብሰባ የምትሰበሰቡ ሰዎች ሊሆን ይችላል። እጅ ወጥቶ ሰው ኔጌቲቭ ኮሜንት ያደረጋችሁን ሰው ነው ወደ ቤት ይዛችሁ የምትሄዱስ? በጎ ነገር ስለእናንተ የተናገረው የምትለቃቀሙት ኔጌቲቭ አይደል? እሱ ነው ሰላም ይነሳቸው። ወገኖቼ ከማይቀበሏችሁ ሰዎች ይልቅ የሚቀበሏችሁ ሰዎች ቁጥር ብዙ ነው። እስቲ በደንብ አሜን በሉ። ከሚጠሏችሁ ሰዎች ይልቅ የሚወዷችሁ ሰዎች ቁጥራቸው ብዙ ነው። ኧረ አሜን በሉኝ። እናንተን የሚቀበሉ ሰዎች ብዙ ናቸው። አሁን አንዳንዶቻችን ችግር ውስጥ ነው ያለን። እኔ ስላለሁበት አውቀዋለሁ። እና አንዳንድ ሰዎች በጣም ስብርብር ብለው ቸርዬ እንዴት እንዲህ ይለኛል? ማን ነው? እኔ ታባቱ አውቀዋለሁ። ጋር ማታውቀው ሰው ምንስ ቢል ለምን አቤት ትለዋለህ? ዝም ብሎ ወደፊት አትነካውም ወይ? እኔ ደግሞ አልሰማም፣ ጆሮ የለኝም። መስሚያ ይጥጥ ነው ወንድሜ። ለእንደዚህ አይነት ነገር ሲጀመር እኔ ኔጌቲቭን ብቻ ፖዚቲቭንም አልሰማሁም። ፖዚቲቭን ብሰማ እኔ እዚህ ጋር ምን አደርጋለሁ? ፖዚቲቭንም አልሰማሁም፣ ሁለቱንም አልሰማሁም። በቃ እኔ ስራዬን ነው የምሰራው። የሚጠቅማችሁ ስራ መስራት። እስቲ አሜን በሉ።
ፖዚቲቭም በጣም ካጋለ ከሞቀ እሱም ወስዶ ላይ ወጣና እንደ ሸምበቆ ተንከባለ እንደ ሙቀጫ ያመጣባል። ምክንያቱም እኔ ፖዚቲቭን አሁን መንገድ ላይ ራሱ ሰዎች ልኬ በጣም ተኩ ምናምን ሲሉኝ ሰበስብና ማታ ገብቼ ጌታው ይሄ በሙሉ ያንተ ነው የኔ አይደለም። እነዚህ ሰዎች ቢያቆይ ኖሮ አይሰጡኝም ታውቃለህ። ይሄ ያንተ ጉዳይ ባለቤቱ አልሰማህም። ምንድነው እንቅልፍ ያሳጣችሁ? ምንድነው ሰላም ያሳጣችሁ? ምንድነው የሚያገላብጣችሁ? ምንድነው ያስባላችሁ? የሆነ ኮሜንት የሆነ ቴክስት አይደለም ወይ ወገኖቼ? የሆነ ኔጌቲቭ ቴክስት ከግቶልህ ሰላምን አተ ረፍትን አተ ከምትጨናነቅ ፖዚቲቭ ነገር የተናገረልህን እግዚአብሔር ለምን አትሰማውም? እኔ እረኛ ነኝ፣ እኔ አልተውህም፣ እስከ ሽበት እስከ ሽምግልና አልለቅህም፣ በውሃ ውስጥ ባለፍ ጊዜ አሰጥምህም፣ በእሳት ውስጥ ባለፍ ጊዜ አቃጥልህም፣ እኔ አድን ዘንድ ካንተ ጋር ነኝ የሚለውን ለምን አልሰማኸውም? የእግዚአብሔር ቃል ሕያው ነው፣ ሚዘራ ነው። ለምን ሰማኸው? የሆነ ሰውዬ መንደር ውስጥ ቁጭ ብሎ የጮህብህ የተናገርህን ነገር ለምን ልብ ውስጥ ከተትከው? ለምን አመንከው? ለምን መሰለ? ውሸት ስለምትወድ ነው። እውነት ይኸውና አይጥልህም፣ አይተውህም። እግዚአብሔር ይወድሃል። አንወድሽም ተብለሽ ግራ የገባሽ ለምንድን ነው? አንቺን ወዶ መድኃኔ ዓለም ክርስቶስ ከድንግል ማርያም ተወልዶ እሱ በምድር ላይ ተንከራቶ ያንቺን ግርፋት ተገርፎ ያንቺን ቁስል ቆስሎ ያንተን ህመም ታሞ ያንተን መከራ ወስዶ ያ ሁሉ እንግልትን ተንገላቶ በቀራንዮ መስቀል ላይ አንቺን እንደሚወድሽ ነግሮ የሞተው ጌታ እያለ አልወድህም ያለና ያለሽን ለምን ሰማሽ? ውሸት ስለምትወዱ። እውነቱ ይሄ ይወድሻል። እስቲ ጮክ በሉና ይወደኛል በሉ። ጮክ በሉና ይወደኛል፣ ወዶኛልና በሉ እስቲ አዳነኝ በሉ እስቲ። ይወድሃል፣ ይወድሃል። አንተን ወዶ ነው የሞተው። ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ከኃጢአታችን ጋር ባለን ጊዜ በደለኛ በሆንን ጊዜ ማን ነው የሚወድሽ? ማን ነው ወድቀሽ የሚወድሽ? ማን ነው ኃጢአት ውስጥ ተዘፍቀ የሚወድህ? ማን ነው ጭቃ ውስጥ ወድቀ የሚወድህ? ማን ነው ፌለሪቲ ውስጥ ሆነሽ የሚወድሽ? ኢየሱስ ግን ይወድሽ። እውነት ነው ነፃ የሚያወጣችሁ፣ እስራታችሁን የሚበጥሰው ከመከራ ውስጥ የሚያወጣችሁ፣ የሰላምን እንቅልፍ የሚሰጣችሁ እሱ ነው። ለምንድን ነው ሰማይ የተከደነባችሁ? ለምንድን ነው ቀን የጨለመባችሁ? ለምንድን ነው ተስፋ የቆረጣችሁት? ማአት ነገር በህይወቴ እኔ ያሳልፍ ያለው ወገኖቼ፣ ዛሬ እዚህ ጋር መቆሜ እንዳታዩ። የታደገኝ ይሄ ቃል አጎት አይደለም፣ አክስት አይደለም፣ ወዳጅ ጓደኛ አይደለም። ይሄ ቃል ያሻግራል። በጨለማ ውስጥ ብርሃን ይሆነ። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። ይሄ ቃል በአፌ ላይ እንደማር ጣፈጠኝ። ወገኖቼ ምንድን ነው የያዛችሁት? ነፃ መውጣት ከፈለጋችሁ እውነትን ስሙ። እግዚአብሔር ምንድን ያላረጋላችሁ? ማመስገን ትፈልጋላችሁ? እስቲ ማመስገን የሚፈልግ በቃ ከሌላችሁ ይልቅ ያላችሁ ነው። ካልተደረገላችሁ ይልቅ የተደረገላችሁን አስቡ። ገና ካልመጣው ይልቅ የመጣችሁበትን አስቡ። ለዚህ ነው መጽሐፍ ቅዱስ ኢዮብን ብትንትኑን አውጥቶት ኢዮብ ሆይ ቁም ይለዋል። የመጣህበትን መንገድ አስብ ይለው። እንዴ የመጣህበትን መንገድ ቢያስብ እኮ እንዲያመሰግን ነው ማለት ነው። የመጣህበት የትኛውን መንገድ? ያ ሁሉ ነገር በአንድ ጀንበር አተ ልጆችህን አተ ንብረትህን አተ ጤናህን አተ ጉስቁልና ውስጥ ገብተህ አልሞትክም፣ ተገነጣጥለህ አለ። የመጣህበትን መንገድ አስብ። እንዴ የመጣህበትን መንገድ ስታስብ ዛሬ አታጉረመረምም። እመኚኝ፣ በፍጹም ስንፍና ፍሽ ውስጥ አይገባም። ያለፍሽበትን መንገድ ብታስብ። ወገኖቼ ነፃ መውጣት ከፈለጋችሁ የእግዚአብሔርን ቃል ለእውቀት ሳይሆን ለህይወት ስሙት።